በሳን ፍራንሲስኮ የባህር ወሽመጥ ላይ እንደ ጨካኝ አውሬ ውሃውን ቀዶ የወጣ አንድ ደሴት አለ። ስሙ አልካትራዝ ነው። ዘሮክ ወይም አለቱ በመባል ይታወቃል። ይህ ቦታ እስር ቤት ብቻ አልነበረም፣ የሕያዋን መቃብር ነበር። ቀዝቃዛው የፓስፊክ ውቅያኖስ ውሃ እንደ ግድግዳ ከቦታል። ደም የተጠሙ ሻርኮች በዙሪያው ያንዣብባሉ ይባላል። ከዚህ ቦታ ማምለጥ የማይታሰብ የማይሞከር ፍጹም እብደት ነበር። ለዓመታት ይህ ኮንክሪትና ብረት የዓለማችንን አደገኛ ወንጀለኞች ተስፋ ሲሰብር ኩራታቸውን ሲያደቅ ኖሯል። አልካፖን፣ ማሽንጋን ኬሊ ሁሉም እዚህ መጥተው ተንበርክከዋል። ወደ አልካትራዝ ከገባ ዓለምን ርሳት ይሉ ነበር ጠባቂዎቹ። ነገር ግን በ1962 ክረምት ላይ ይህ ኩራት ሊሰበር ቻለ። ሦስት ሰዎች የማይቻለውን ለማድረግ ወሰኑ። ስሞቻቸው ፍራንክ ሞሪስ፣ ጆን አግሊንና ክላርሰን አግሊን ይባላል። ፍራንክ ሞሪስ ተራ ወንጀለኛ አልነበረም። የአይኪው መጠኑ ከሊቃውንት ጋር የሚስተካከል እጅግ ብልህና የረቀቀ አእምሮ ያለው ሰው ነበር። አይኖቹ ሁልጊዜ የሚያስቡ፣ አካባቢውን የሚመረምሩ ነበሩ። እሱ የዚህ እብድ ዕቅድ ንድፍ አውጪ መሐንዲሱም ነበር። የጆንና ክላርሰን አንግሊን ወንድማማቾች ደግሞ እጃቸው እንደ ማሽን ነበር። ከተራ ቁሳቁሶች ድንቅ ነገር መፍጠር፣ በባዶ እጃቸው ተአምር መስራት የሚችሉ ባለልዩ ተስጦ ነበሩ። ሦስቱ ሲገናኙ ለአልካትራዝ የጥፋት ቀን፣ ለነሱ ግን የነጻነት ብርሃን ፈነጠቀ። ለወራት፣ አዎ ለረጅምና አሰልቺ ወራት እነዚህ እስረኞች በማይታመን ጥንቃቄ ልክ እንደ ሸረሪት ድር ዕቅዳቸውን ሲያደሩ ከረሙ። መሳሪያዎቻቸው የሾርባ ማንኪያ፣ የተሰበሩ ሳህኖችና ከኮንክሪት ላይ በድብቅ የተነቀሉ ብረቶች ነበሩ። በእነዚህ ጥቃቅን ነገሮች ከእስር ቤታቸው ግድግዳ ላይ ልክ እንደ አይጥ ትንንሽ ቀዳዳዎችን ይቦረብሩ ጀመር። እንዴት አላዩአቸውም? ድምፃቸውን ለመደበቅ ሙዚቃ በሚከፈትበት ሰዓት፣ በተለይም አኮርዲዮን ሲጫወቱ ሌላኛው ግድግዳውን ይቦረቡራል። ድምፁ በሙዚቃው ይዋጣል። ቀዳዳዎቹን ሲያሰፉ ደግሞ በካርቶን በሳሙናና በቀለም በተሰሩ ሐሰተኛ ግድግዳዎች ይሸፍኗቸዋል። ጠባቂዎቹም ሲያልፉ ሁሉም ነገር ንጹሕና የተለመደ ይመስላል። ግን የቦረቦሩት ቀዳዳ ወዴት ይወስዳቸዋል? ወደ ነጻነት ወይስ ወደ ሞት? እነዚህ ቀዳዳዎች ከማያዩት ግድግዳ ጀርባ ይወስዳቸዋል። የቧንቧና የኤሌክትሪክ መስመሮች ወደሚያልፉበት ጠባብ ቆሻሻና ጨለማ ኮሪደር ይመሩ ነበር። ይህ ኮሪደር ደግሞ ወደ ጣራው የሚያደርስ መሰላል ነበረው፣ የነጻነት በር። ሰኔ 11 1962 ዓ.ም ያቺ የተረገመች ወይስ የተባረከች ሌሊት ደረሰች። አየሩ ቀዝቃዛ ነበር። ዝናብና ጭጋግ ደሴቷን ከድነዋታል። ለማምለጥ የተፈጠረች ሌሊት። እስረኞቹ የመጨረሻ ካርዳቸውን መዘዙ። አልጋዎቻቸው ላይ የሰሯቸውን ሐሰተኛ ጭንቅላቶች አኖሩ። ከሳሙና ከሽንት ቤት ወረቀትና ከእስር ቤቱ ፀጉር አስተካካይ በተሰበሰበ እውነተኛ የሰው ፀጉር የተሰሩ እጅግ አስፈሪና እውነተኛ የሚመስሉ ጭንቅላቶች በብርድ ልብስ ሲሸፍኗቸው ልክ የተኙ ሰዎች ይመስላሉ። ጠባቂው በየሰዓቱ ብርሃን ሲያበራባቸው የሚያየው በሰላም የተኙ እስረኞችን ነው። እነሱ ግን እዚያ አልነበሩም። በድብቅ ኮሪደሩ በኩል ልክ እንደ ጥላ ወደ ጣሪያው ተሳቡ። ወደ ውጪ ሲወጡ የፓስፊክ ውቅያኖስ ቀዝቃዛ ነፋስ ፊታቸውን መታው። ነጻነት አሸተቱ። ግን ገና ነበሩ። እንዴት ነው ወደ ውሃው የሚገቡት? ባህሩ እኮ በረዶ ነው። ለዚህም መፍትሄ ነበራቸው። ከ50 በላይ የዝናብ ኮቶችን በድብቅ ሰብስበው የሚያጣብቅ ፈሳሽ በመጠቀም አንድ ትልቅ ሊነፋ የሚችል ጀልባ ሰርተው ነበር።
በጨለማ ውስጥ ጀልባቸውን በትንፋሻቸው ነፍተው ከእንጨት በተሰሩ መቅዘፊያ ወደዚያ አስፈሪና ጥቁር ውሃ ገቡ። የአልካትራዝ መብራቶች ከኋላቸው እየራቁ ሄዱ። የባህሩ ማዕበል ግን ጀልባቸውን ያላትመው ጀመር። በማግስቱ ጠዋት የማለዳው ፀሐይ አልካትራዝን ስታበራ ሁሉም ነገር ሰላም ይመስል ነበር። ጠባቂው እስረኞችን ሊቀሰቅስ መጣ። ተነሱ ሲል ጮኸ። ግን መልስ የለም። ፍራንክ ሞሪስ አልተነሳም። ጠባቂው በቁጣ የብረት አጥር በሩን ከፍቶ ገባ። ብርድ ልብሱን በኃይል ገፈፈው። ያየው ነገር ደሙን አረጋው። የፍራንክ ሞሪስ ጭንቅላት መሬት ላይ ተንከባለለ። ሐሰተኛ ጭንቅላት። የማንቂያ ደውሉ ጮኸ። እስር ቤቱ በግርግር ታመሰ። አውሮፕላኖች፣ ሄሊኮፕተሮች፣ የባህር ኃይል ጀልባዎች ሁሉም ተንቀሳቀሱ። ውቅያኖሱ ተፈተሸ። የባህር ዳርቻዎች ታሰሱ። ግን ምንም የለም። የውሃ ላይ ጀልባቸው ቁርጥራጭና ጥቂት የግል ዕቃዎች ብቻ ተገኙ። እነዚያ 3 ሰዎች ልክ እንደ ጉም ተነዋል። አንዳንዶች በዚያ ቀዝቃዛ ውሃ ውስጥ በረዶ ሆነው የሻርክ ራት ሆነዋል ይላሉ። ሌሎች ደግሞ አይ ብሎ ፍራንክ ሞሪስ ይህንንም አስቦበታል፣ በሕይወት ተርፈው ስማቸውን ቀይረው የሆነ ቦታ እየኖሩ ነው ብለው ያምናሉ። እናንተስ ምን ታስባላችሁ? የውቅያኖሱ ማዕበል ዋጣቸው ወይስ የማይቻለውን አድርገው የነጻነት አየር እየተነፈሱ ነው? የአልካትራዝ ሚስጥር እስከ ዛሬ ድረስ ከነዚያ ጥቁር ውሃዎች ስር ተደብቆ ይኖራል። አስተያየታችሁን በኮሜንት መስጫ ላይ አስፍሩልን። ስለተከታተላችሁን እናመሰግናለን።